ተረከዛችሁ እየተሰነጣጠቀ ላስቸገራችሁ ዛሬ በቤታችሁ ውስጥ በማዘጋጀት ይህን ችግር እንዴት መቅረፍ ይቻላል እናያለን። ኦኬ እንግዲህ ይህ ኃይለኛ መድኃኒት ቀላል መድኃኒትና ከመጀመሪያው ላይ ደግሞ መጀመሪያ ስትጠቀሙት ለስላሳ እግር እንዲኖራችሁ ያደርጋል። አዘገጃጀቱ እንዴት ነው? በመጀመሪያ 2 የሾርባ ማንኪያ ማር በማጠራቀሚያ ወይም የሚፈልጉት ዕቃ ላይ ያስቀምጡ። ይህ እንግዲህ ምንን ያደርጋል? ቆዳን በጥልቀት ያሞቃል፣ ስንጥቆችን ይፈውሳል እና ደረቅና ሻካራ አካባቢዎችን ያስታግሳል። በመቀጠል 1 የሾርባ ማንኪያ የሎሚ ጭማቂ ጨምሩ። የሎሚ ጭማቂ ቫይታሚን ሲ እና የተፈጥሮ አሲዶችን ይዟል። የሞተ ቆዳን የሚያራግፉና የቆዳ እድሳትን የሚያበረታቱ ናቸው። ይህን ካደረጉ በኋላ 1 የሾርባ ማንኪያ የሩዝ ዱቄት ይጨምሩ። ይህ ምንን ያደርጋል? የሞቱ የቆዳ ሴሎችን ማስወገድና እግሮን ለስላሳ እንዲሆን ያደርገዋል። ይህን ካደረጉ በኋላ ለስላሳና ወጥነት እስኪያገኝ ድረስ አንድ ላይ ሁሉንም ይቀላቅሉ። ድብልቁን ተረከዞ ላይ ይተግብሩና ለጥቂት ደቂቃዎች ይተው። ይህን አድርገው ሲጨርሱ እግሮን በሞቀ ውሃ ይታጠቡ። ይህን አሰራር ከወደዳችሁት ቪዲዮውን ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።